የነ አቡበከር የነ ዑመር የነ ዑስማን የነርሱ መንገድ ነው ሰለፊ የለም የሚል ሰው ሙስሊም አይደለም ይላል። ከራሱ እንስማው። ሰለፊ አይደለም ያለ እንደው እኮ ተስለምና ውጭ ነን ማለት ነው። ወንድሞች አይደለም ሰለፊያ መሰረት ያለው ጉዳይ ነው። ነብያችን ሷሃቦችን የተከተለ ነው ሰለፊያ የሚባለው። ታውቁታላችሁ። ያው እንግዲህ 300 ዓመት ድረስ ነው የሷሃቦች ነው። ከዛ ኺላፍ ሲኖር እንጂ ተሰለፊያ ውጭ ሆነ ሰው ሙስሊም አይደለም ሙእሚን አይደለም። ስለዚህ የተጠነቀቀን ነገር አደራ ለማለት ነው። አመሰግናለሁ። ሰላም طيب እንግዲህ ይሄ ነው አንዳንዴ አላህ Subhanahu Wa Ta'ala ሲያሻው በባጢል ሰዎች ምላስ ሐቅን የበላይ ያደርጋል። ለሕክመትን يعلمها አላህ አጃኢበኛ የሆነ ጌታ ነው። ዑመር ገነቴ ይሄ ንግግር ሱብሃንአላህ አምኖበት የመጨረሻ ንግግሩ ቢያደርገው እኛ አላህ ይወፍቀው ነው የምንለው። አይታወቅም ሰው በህይወት እስካለ ድረስ ተስፋ አይቆረጥለትም። ይሄ ሰውዬ እንግዲህ እናውቀዋለን ማንነቱን አይደል? ነገር ግን ተመልከቱ እስኪ እዚህ ጋር ሰለፊያ ማለት ምን ማለት እንደሆነ በምን መልኩ እንደገለጸው ማለት ዶክተር ጄይላን ከጓደኛው ረድ ተደርጎበታል። ስለዚህ እኛ በዚህ አባባሉ ላይ ሌላ ረድ መስጠቱ አያስፈልገንም። አሁንም በመቀጠል ምን ይላል ከዶክተር ጄይላን ማለት ነው ከኢኽዋኖች ከሱፊዮች ከአህባሾች ከተብሊግ መሪዎች ጋር ቁጭ ብሎ ወጣቱን መቆጣጠር ግዴታ ነው ይላል። ወጣቱን መቆጣጠር በጣም አስፈላጊ ነው። ወጣቱን ደግሞ መቆጣጠር የሚቻለው በመስደብ አይደለም ወጣቱን እና ምን በማድረግ ነው? ሁሉንም አንድ ሊያደርግ ሁሉንም ሊያስማማ የሚችል ቃላት በመጠቀም ነው። ስለዚህ እኛ ወጣቱ ከጣሃ ኋላ እንዲሰግድ የአንዋሩ መሪ ማለት የአንዋሩ ኢማም ሱፊያን እንዲቀበል ምን እንበል? ነፍስን ማጥራት ነው እንበለው ለወጣቱ። ሱፊያ ማለት ቀብር አምልኮት ማለት አይደለም። ያኒ የሙታን መንፈስ ማምለክ ማለት አይደለም። ቀብር አምላኪዎች አይደሉም። ምንድናቸው? ነፍስ የሚያጠሩ። ሱፊያ የሚባለው ነገር ነፍስን ማጥራት ተዝኪየተን ነፍስ ተህዚቡን ነፍስ እንበለዋል። አሻኢራ ደግሞ አህል ሱነቲ ወልጀማዓ ነው እንበለው። ለምን? ተህዚቡን ንፉስ እነርሱም ይቀበሉታል። አህል ሱና ወልጀማዓ እነርሱም ስለሚቀበሉት ወጣቱን በዚህ መልኩ ምን ማድረግ እንችላለን? ሱፊ አሽዓሪ እንዲሆን እናደርገዋለን። አሻኢራና ሱፊያን እንዲቀበል በዚህ መልኩ እንስራ ብሎ ከማን? ከአህባሽ ከሱፊ ከኢኽዋን ከተብሊግ መሪዎች ጋር ሲያሲር የነበረ ሰው ነው። السيطرة على الشباب مهم، وطريق السيطرة على الشباب ليس في سبه وشتمه، وليس في استفزازه، في أن يغضبه بأن نأتي بما يكره، لا، نأتي بما يحب وندخله تحتنا. كيف نجعلهم يصلون وراء شيطانها؟ نأتي بألفاظ العموم، بألفاظ يتفق عليها الجميع. في الصوفية تزكية إيش؟ النفوس وتهذيب. ونأتي في الأشعرية أهل السنة والجماعة. أهل السنة والجماعة هم يقبلون ونحن نقبل، بدل أن نقول الأشعرية نقول أهل السنة والجماعة. ونأتي بالنسبة إلى الصوفية نأتي بالتزكية وتهذيب النفوس وتهذيب الأخلاق، نأتي بهذا. ونأتي بالنسبة إلى الأشعرية نقول أهل السنة والجماعة، وأهل السنة والجماعة يشمل الأشاعرة. فإذا لم نأتي بمثل هذا لا نستطيع أن نغلب. إذن እኛ እንደነዚህ አይነት ሰዎች እስልምናን ይወክላሉ አንልም ማለት ነው። ትክክለኛውን እስልምና ይወክላሉ አንልም። መሐመድ ሐሚዲን ምን እንደሚል ተመልከቱ። ከኢኽዋን መሪዎች ውስጥ አንዱ ነው። አገራችን የአህሉ ሱና ወልጀማዓ አገር ነው ይላል። ላኢላሃ ኢላላህ። እንደው እኮ የሙስሊም አገር ነው ቢሉም አንድ ነበረ። የሙስሊም